በዛሬ ቪዲዮ ሁሉንም ነገር በሳንቲም ብቻ ነው የምንከፍለው። ታክሲ ውስጥ መግባት ካለብን የምንከፍለው ነገር ካለ ምግብ የምንበላ ከሆነ ሁሉም ነገር በሳንቲም ነው የምንከፍለው። እንግዲህ አዲስ አበባ በሳንቲም እንድንገለገል ተፈቅድልን ይሆን? እሱን አብረን እናያለን። ልክ ነው ቁጣሪው። እሺ በይ ይሄን ያልቀላል እንግዲህ ቤት የተቀመጡን ሳንቲም እንጠቀምበት ነው ዋናው መልዕክቱ ምንድነው? ቤት የተቀመጡን ሳንቲም እንጠቀምበት ነው። ገና ሌላ ታክሲ ማለት እንግዲህ እንደዚህ እያደረግን ሳንቲማችንን ከፍለን እንጨርሳለን። ደብሩት ነበር ያው ልጅ ግን እኛ አላማችንን ማሳካት አለብን። ለዛ ነው እንጂ ብር ብሰጠው ደስ ይለኝ ነበር። አሁንም እንግዲህ እንቀጥላለን እስከምንደበደብ ድረስ አጠገብ ይመቻችሁ። አሁን ደግሞ ቡና ቤት ገብተናል። ቡና ልንጠጣ ማለት ነው። ሴትዮዋ እንዴት ፈገግ ብላ እንደተቀበለችን ስንገባ ማለት ነው። አሰብኩበት ሳንቲም ስጣት ምን ልጅት እንደምትሳይ ቡናችን መጣለች። 70 ብር ተሰብሮ ነበር። ያባሩከ 70 ብር ተባለ። ይሄ 10 ነው። አንቺ ደግሞ አቆጣጠር ራሱ ሁለት ሶስት አራት አምስት ስድስት ሰባት ይሄኛው የሚቆጥሩ ይቅር 40 ነው። ወይኔ ብሬ ወይኔ ገንዘብ እኔ ሙያ ልታሳጠኝ ነው እንደ አንድ ገንዘብ ይላል። አይ ቁጥር አሁን 70 ሞልቷል። እናት ወስተሽ እንትን ላይ አንተ ለምኝ አይደለም በላቤን ያመጣ ሳንቲም አይሆን ብር የለንም። ምን ይሻላል? ምን ይሻላል? ምን ችግር አለ? ሲቪልን ከፍል ነበረ አይሰራም። አይሰራም እምቢ አለን። ኮኔክሽኑ ምን እንደሆነ የምር ነው። ያው ብር እኮ ነው ይሰራል። ባንክ አረ ይቀበላል። ምን እናደርግ ስላለ ይቅር ታዲያ
የለንም ሌላ ሳንቲም ነው ያዝነው እንዳለ ምንም ብር የለም። እንዴት ይቀራል? እኛ በሳንቲም ነው የምንገለገለው። ሌላ ጊዜም እንደዚህ እንትን ብለን እዛ አይደለም ምን ላድርግ ላልቅስ? አዎ ሰባ ብር ምን ይሻላል? ደበራችሁ፣ በጣም ደበራችሁ። ከየት ነው ያመጣው? ለማኝ ነው ትለኛለህ? በላው ያመጣው እንግዲህ ብቻ ያሁኑ በጣም ተናዷል። ግን ምንም ማለያችሁ እኔ ብር ብከፍላችሁ ደስ ይለኛል። ግን ምንድነው ስለሌለኝ ስለዚህ እንቀጥላለን እስከምንደምድም አለው አናውቀውም። አሁን ደግሞ እርጥብ ቤት እንገባለን። እርጥባችንን እንበላለን። ከዛ አድርጎ በሳንቲም እንከፍላለን። ፈርቶ ማለት ነው። ግማሹን በብር እንከፍልሽ እያለኝ እንደምደበደብ እኔ ግን አልሰማም። በሳንቲም የምንከፍለው ተደበደቡ እንጂ አልሰማም። የሚሰማቸዋል ብዬ ተስፋ አደርጋለሁ። የምንኖረው እንጠብቃለን እንግዲህ እስከሚደርስ። እንዲህ ሲያይን እኮ ብር ተርፎት ጥፍጥናው የወር ነገር ነው ቢሉ አይ አሪፍ ነው። አይ ቲንክ ይሄ አረ እኮ ያኛው የሆነ ችግር አለበት ሰው ስለሚበዛ ምን አሁን ራሱ ብር ተርፈን ሳንቲሙ ነው እንታጠባለን። መሳቀቅ ጀመረ። ተነጽላችሁ ምን አባቱ ሻማ ይመነዘራል፣ ይጠጣል፣ በገንዘብ ይበላል። በገንዘብ ከየት ይመጣል ገንዘብ? ይሄንን ተገንዘብ ይሏል። አሁን እንግዲህ ምን እንደምትል ብቻ እንትን ፕሮሞሽን እንስራላችሁ ለጸበታች በሳንቲም እንደምን ተመሰተኛ ምን ይባላል? እርጥብ ቤት ነው። የኛ እርጥብ ቤት ይባላል። 22 አካባቢ ከምን ከአዲስ ሕይወት ሆስፒታል ወደ ውስጥ ገባ ብለው ባለው ወደ ቀኝ 100 ሜትር ገባ ብለው ያገኙታል። የኛ እርጥብ የኛ የሚባል ድራማ እንዳይመስሉ ነው። አያችሁ ማስታወቂያ የመስራት ፖቴንሻል
አንድ ልንጨርስ ትንሽ ብር ይቀርል ሳይሆን ነገር አድርገን እንጨርሳለን ወይ የሆነ ነገር እናሳይበታለን። ብቻ በቪዲዮ ፈታ እንዳሉ እርግጠኛ ነን። ስለዚህ ፈታ ካሉ ደግሞ ሰብስክራይብ ማድረጉን እንዳይረሱ። ምን ቀልዳል? ብር አልያዝንም ለዛ ነው። ኧረ በቃ አትወስዱትም? ምን እሺ ታስገቢያለሽ? አትቆጥሩም? ችግር የለውም። እሺ አባቴ ቴንክ ዩ። እሺ ይኸው በጣም ሰዎች እየደበራቸው ገንዘብ እኔ እንጃ ብቻ ግን በጣም ነርቨስ ሆኖ ነበረ። ግራ ለመቀበል ምናምን በጣም ደብሮት ነበር። ግን እኛን ሰማ ዩቲዩብ እንግዲህ ታውቃላችሁ፣ እኔ ብዙ ጊዜ ቪዲዮዎች ላይ ሰዎችን ለመርዳት ነው የምሞክረው እና ብዙ የምረዳቸው ልጆች ምናምን አሉ። ስለዚህ የቀረንን ሳንቲም ለነሱ ነው የምንሰጣቸው። ሰላም ነው እንዴ? እንዴት ነው? ይሄው ሳንቲም እርቦህ ነው አይደል? አይ ብቻ ተልጦ በቃ ደዲ ስጠኝ አልፈልግም። በቃ እሺ ምን ታውቀኛለህ? ግን ይላል መርዳት ስትጀምሩ ጋይስ ካጠገባችሁ ካለ ሰው ነው እና ያንን ብዬ ነው እኔ ባቅሜ እንደዚህ ወይ ብቻ አሪፍ ነበር። ከዛ ደግሞ እርጥቡን ሬት ሳናረገው ረሳሁት ጋይስ። እርጥቡ በጣም ጸዴ ነው። እሺ እና የምርም ሄዳችሁ ብሉና በጣም ልጁ 10 አውት ኦፍ 10 አፕ ቱ 10 አፕ ቱ 10 ከ10 እስከ 10 ተማር ልጅ 10 አውት ኦፍ 10 ይባል ከአስሩ 10 ማለት ነው። አንተ አልተማርክም? ምን የት ነው የተማርክ? አያችሁ በጣም መረዳት አለበት። ብቻ በጣም መብት የእርጥብ ቤቱ ልጅ ማለት ነው። በጣም ሪስፔክት ፉል ነበር። እኔ ራሱ ከበደኝ መብቴ የሆነ እንደውም ግፍጥጥ የሆነ ቁጣ ምናምን ሲሉ ጥሩ ነው እንፍታታለን ምናምን ነገር ግን በቃ ችግር የለም ምናምን ሲል ግን ሰው በጣም ብቻ አንደርታው ባክ ስለሚል ችግር የለም ብቻ ትህትናው ምናምን ደስ ይላል። እና 22 አካባቢ ምናምን ነገር ያላችሁ ሰዎች እሱ ጋር ብሉ ለሲም ብሉ ለራሳችሁ ስትሉ ከዚህ መቻችሁ እንዳልኳችሁ ሳንቲሙን ለሰው ሰጥቷል። ቪዲዮ እንዲመስል ነበር። ሰብስክራይብ ማድረጋችሁን እርግጠኛ ሁኑ፣ ላይክ ማድረጋችሁን እርግጠኛ ሁኑ። ያጀማ የባለፈው ቪዲዮ ላይ ታችሁታል ምን ያህል ቪዲዮ ለመስራት ነው ነገር አዛ እንደሚኖር። ስለዚህ ሰብስክራይብ ማድረጋችሁ ይውላችሁ ላይ ከዱላ ምን እያመለጠን እንደዚህ ቪዲዮ ለመስራት የምሞክሩና ሰብስክራይብ ማድረጋችሁን በጣም እርግጠኛ ሁኑ፣ ላይክ ማድረጋችሁን እርግጠኛ ሁኑ። በሌላ ቪዲዮ ተመልሰን እንገናኛለን። የምትፈልጉት አይነት ቪዲዮ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። አስተያየቶን ጋይስ እና የባቻችሁ ማለት እንፈልጋለን። የዛይ